ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ የማሳያችሁ የስልካችንን ኔትወርክ ስፒድ እንዴት እንጨምራለን የሚለውን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። እንዲሁም ዳታ ስንጠቀም ዳታችን እየተንቀራፈፈ ያስቸግረናል ማለት ነው። ይህንን እንግዲህ አንድ ሴቲንግ ላይ ገብተን የምናስተካክለው ይሆናል ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩት። ሙሉም ቪዲዮ ላይ የማሳያችሁ ይሆናል ማለት ነው። እንግዲህ ወደ ቪዲዮ ስንሄድ እንግዲህ መጀመሪያ የስልካችን ሴቲንግ ላይ እንገባለን ማለት ነው። ሴቲንግ እንግዲህ አፕሊኬሽኗን እከፍታታለሁ ወይም ከላይ ወደ ታች ስክሮል አድርጋችሁ መግባት ትችላለሁ ሴቲንግን። ከዚያ ሴቲንግ ከገባችሁ በኋላ እዚህ ጋር መጀመሪያው ላይ ኮኔክሽን ምትላለች። እሷን ኮኔክሽን አንድ ክሊክ አደረግና እገባለሁኝ ማለት ነው። ከገባው በኋላ እዚህ ጋር ምን ሜል ይመጣልኛል? ሞባይል ኔትወርክስ ምትላለች። እሷን ኦፕና ወይም ክሊክ አድርጌ እገባለሁ ማለት ነው። ከገባው በኋላ እዚህ ጋር ነው እንግዲህ የስልካችን ፍጥነት የምንጨምርበት ወይም ሴቲንጉን የምናስተካክልበት ማለት ነው። እዚህ ጋር አክሰስ ፖይንት ኔምስ ምትል እሷን አንዴ ክሊክ አድርግና እገባለሁኝ ማለት ነው። ከላይ በኩል እንግዲህ የፕላስ ምልክት አለች ወይም አድ ምትል ይኖራል ማለት ነው በእናንተ ስልክ። እሷን ኦፕን አረግና ወይም አድ ሊና እገባለሁኝ ማለት ነው። ከገባው በኋላ እዚህ ጋር መጀመሪያ ላይ ኔም ምትላለች እሷ ጋር እንገባለን ማለት ነው። እሷን ክሊክ እናደርግና 4.4.8 ልና ስፔስ አረግና ከዚያ 5G አረግና ኦኬ ላታለሁ። ልክ እናንተም በእንደዚህ አይነት መንገድ ነው የምታስገቡት። ከዚያ ኤፒኤን የምትለዋ ላይ 4.4.8 ብላችሁ ኦኬ ትሉታላችሁ። ልክ እኔ ባስገባሁት መሰረት ማለት ነው። ከዚያ እዚህ ጋር ፓስወርድ ከሚለው ታች ሰርቨር ምትላለች። ሰርቨር ምትለዋን አንድ ክሊክ ታደርጉና www.google.com ትሉና ኦኬ ትሉታላችሁ፣ ታስገባላችሁ። ይህን ካስገባችሁ በኋላ ወደ ላይ ስክሮል ስታደርጉት ኤፒኤን ፕሮቶኮል ምትላለች። ኤፒኤን ፕሮቶኮል ምትለዋን አንዴ ክሊክ ታደርጉና ትገባላችሁ። ከዚህ በፊት የመጀመሪያውን ነበር IPv4 የሚለውን ነበር ሴሌክት የምታደርጉት። አሁን ግን እሱን ሳይሆን መጨረሻው ሶስተኛውን IPv4 እና IPv6 ምትለዋን ክሊክ ታደርጉና ትገባላችሁ። ልክ ከታችኛውም ኤፒኤን ሮሚንግ ፕሮቶኮል ምትለውን እሱንም ልክ እንዳሆኑ የመጨረሻዋን ሴሌክት ታደርጉና ትገባላችሁ ማለት ነው። ከገባችሁ በኋላ ወደ ላይ ስክሮል ስታደርጉት እዚሽ ጋር ቢር ምትላለች። እሷን ኦኬ ስትሉት ምን ይመጣል? የመጀመሪያዋን አንስፔሲፊክድ ምትለዋን ሴሌክት ሆና ታገኛታላችሁ። እሷን ታጠፉና ሌላውን ሁሉን ምን ታደርጉታላችሁ? ሴሌክት ታደርጉታላችሁ። ሴሌክት ታደርጋችሁ በኋላ እንደዚህ ሴሌክት ታደርጉና ኦኬ ትሉታላችሁ። ኦኬ ካላችሁት በኋላ በቃ ጨረስነን። እዚህ ጋር ከቀኝ በኩል ከላይ 3 ነጠብጣብ ትነኩና ሴቭ ታደርጉታላችሁ። ሴቭ ታደርጋችሁት በኋላ ልክ አሁን እኔ እናንተ ጋር ኢቲሲ ብሎ ኢቲሲ ላይ ነው ሴሌክቱ ነው የምታገኙት። አሁን እኔ ከዚህ በፊት ሰርቼው ሴሌክት ስላደረጉት ነው አውቶማቲክ ሴሌክት ያደረገልኝ። እናንተ ኢቲሲ ላይ ከሆነች ልክ 4.8.8 ስፔስ 5G ላይ ታደርጉትና ከዛ ሪስታርት አድርጋችሁ መልሳችሁ ስትጠቀሙ የስልካችሁ ኔትወርክ ፍጥነት ይኖረዋል ማለት ነው። እንደዚህ አድርጋችሁ ተጠቀሙ። እንግዲህ ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ።